ቼክ አርጋት ተብዬ ነው። ክፈች በአለቀ ነውራም በአለ። እሺ አንተ ጎኝ እኮ ሊጨርሰው እኮ ብዬ እኮ ነው። ስንት ጊዜ ይፈጃል ጉዳይ ትንሽ ነው። አንድ 3 ወር በጣም አሪፍ። ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ። የ3 ወር 7500 ቀድመህ ታስገባለህ ለኔ። እሺ ነገር ምፈልገው ደክም ያለው ይገባኛል። የላቤ እንኳን ማርክሽ እንኳንም ማርክሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ አስወረድሽው። ልጄን ሰላም እንዴት አላችሁ? ውድ የቢናታቲ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እግዚአብሔር ፈቅዶ እግዚአብሔር ፍቃድ ሆኖ ዛሬ ለአራተኛ የሪአክሽን ቪዲዮአችን ዛሬም ዳግም ተገናኝተናል። አይሆን ፍጥሩ ሳምንት ያላችሁበት እንዳሳለፋችሁ ተስፋ አደርጋለሁ። ዛሬ ከተለያዩ የሶሻል ሚዲያ ያገኘናቸውን እናንተን ፈታ ያደርጋል ብለን ያሰብናቸው ብዙ ቪዲዮዎች ይዘንላችሁ መተናል። ስፔሻሊ ዛሬ ለየት የሚያደርገው ምንድነው ከኢንስታግራም እንዲሁም ከቲክቶክ እና ከምንም በላይ ደግሞ ከሀገር ውስጥም ከሀገር ውጭም በጣም ፈታ የሚያደርጉ ቪዲዮዎችን እናንተ ይዘንላችሁ የመጣ ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መቆየት እንዲሁም ቪዲዮን ላይክ ማድረግ ሰብስክራይብ ማድረግ ብቻ ነው ከእናንተ የሚጠበቀው። አይሆፕ ቪዲዮንም እንደምትተስፋ አደርጋለሁ። እንግዲህ ወደ ቪዲዮአችን ከመሄዳችን በፊት አስቀድመን ሁሌ እንደምንለው ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ዩቲዩብ ለተለያዩ ሰዎች ሪኮመንድ እንዲያደርግልን ላይክ በማድረግ ቪዲዮ እንድትጀምሩ በአክብሮት እጠይቃለሁ። እስኪ ወደ መጀመሪያ ቪዲዮአችን ስናመራ ምናገኛት ቪዲዮዎችን ትሆናለች። እስኪ ተጋበዙልኝ። እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል እቺ ልጅ ምን ሆና ነው ብዬ ምን ሆነሽ ነው ስራ ግን ምን አይተ ነው የወደድከኝ የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ ዝም ብዬ ሞከራ ባር ነው በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው አልኳት። አንቺስ አልኳት። አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው? አዎ ምናምን በቃ ጉልበትን ነው ምን? አዎ ጉልበትን እንዴት? አይ ጉልበት ላይ ታስታውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁና ምንዴት ምናምን ስለ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች። እኔ ግን ያው ተበልታለች። ትምህርት ቤት ሰው ሲማር እኔ ተንበርክኬ ነው የምውለው። መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩ። ሰው በትምህርት ገበታ ላይ ነው፣ እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች። ቆሜ እንጂ ቁጭ ብዬ አልጸልይም። እኔ ሰው እንዴት ነው ሀሳቡ ይመጣለት በእግዚአብሔር ይመች ብራዘር። እዚህ ወደ ተከታይ ቪዲዮ እንለፍ። ወይ አባቴ እንዴት ነሽ? አለሁልህ። እንዴት ነህ? ማን ነው? አለሁልህ አባቴ። የት ሆነሽ ነው? ሰፈር ከልዩ ጋር እኮ ዕቃ እየገዛሁ ነው። ዕቃ እየገዛሽ ነው? አዎ። እንዴት ሆንክ? ጨረስክ እንዴ? ጨርሻለሁ። እኔማ ልመጣ ነው። የምን ጎሎሻል? ብር ላክልሽ? ኧረ ምንም አያስፈልግም አባቴ። በቃ ስጨርስ እደውልልሃለሁ። እሺ በቃ ወደ ኋላ ዙሪ። በኢየሱስ ስም ያልጋ ላክልሽ? ያልጋለ ላክልሽ አላት። ጉድ እኮ ነው። እሺ ወደ ይሄ መነጽር በጣም ደጋገምከው ልትሉኝ ትችላላችሁ፣ ግን ዋጋውን ብታውቁት ኖሮ እድሜ ልክ ልበሰው ነበር የምትሉት። አበሻ ይላላ ኤክስፖዝ 133 ብር የጀለስ ወዲህ ከ13 ሺህ መነጽር ነው የሚመስለው። አበሻ ደግሞ እንዴት አድርጎ እንደሚጎረጉርልህ። እሺ አፍጥር ሰዓት ደርሶ ጀለስ ቤት ስትሄድ ሰላም አለይኩም ማዘርዬ ረመዳን ጅማና ሊምቢሲ ስሪ ብያለሁ። ዋሌኩም ሰላም። አረብኛ አልተቻልክም ባክህ። ያው እንግዲህ ምን ያረጉታል አፍጥር ማን ነው ሰሞኑን አረብ ሀገር ለመብረር ዝግጅት ላይ ነኝና ለዛ ብዬ ነው ማዘርዬ። አይ ጥሩ ማሻአላ። እና ዛሬ ምን እግር ጣለ?
ቴምር ማነው? አንዋር የለም እንዴ ማዘርዬ? አንዋር አሁን ወደ መስጂድ ወጣ። ምን ነው በሰላም ፈልገው ነው? አይ ሳምቡሳ ማነው ሙሳ የሚባል ጓደኛችን በጠና ታሟልና እንደሆነ ሾርባ ነገር እንኳን ይዘን ሄደን ጠይቀው እኮ ልለው ብዬ ነው የመጣሁት ማዘርዬ። የሚገርም ነው። ታመመ? አዎ በጣም ታሟልና እንደው የሆነች ነገር እንኳን ይዘን ብንሄድ። ቀጣፊ! ኧረ ማዘርዬ ምን ሆነ? አሁን አይደል እንዴ ከአንዋር ጋር መስጂድ ሄዶ? ውሸታም ባለጌ! ኧረ ማዘር ተው፣ አክብሬዎት ነው ተው። ዝም በል ቀጣፊ! ሂብጣው ሂርከዚ እኮ ነው የምልህ። እሄዳለሁ። ምን ችግር አለው? በቃ አስኩት ማፊ ሙሽኪላ ነው ይወጣሉታል እንዴ። ምክር ቤት አባልነት ሽምግልና ሄደ። ልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። ሾኮና ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ቀምጥሉ ብለው 100 ሚሊዮን ብር አወርሰውታል። እንዲህ ነው የደነገጥነው እኛ። እንዲህ ነው። አረ ለፌንቱ በኋላ ይደርሱበታል ጋሼ። ምንድነው ልጁ እኮ ቆሞ እየጠበቀን ነው። ይሄ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ ለሰርግ ስመጣ ትራጀዲ ያም 100 ሚሊዮን እኮ ነው ያልከው። 1 ሚሊዮን በሚያስነግጥበት ሀገር ላይ የኖርን 100 ሚሊዮን ትላለህ እንዴ? እስኪ ወደ ተከታዩ ቪዲዮ እንለፍ። እኔ ፍቅር ሸምገለና ላይ ሆኜ እኮ ነው። ኧረ አንቀመጥም አንቺ ማነው ሸታም? ኧረ አባትዬውን ላውራ። ኧረ ፋዘር አንቀመጥም በፍጹም አንቀመጥም። ኧረ አባትዬውን ላውራ የሚሉትን እየሰማሁ ስለሆነ ፒውር እኮ ሰዎች አሉ። እውነት እዚህ ምድር ላይ የሚሉ በዛ ላይ ሴት ልጅ ጉዳታቸው ስፔት ክብር ይገባሻል። ኢፊትስ በዝናት ስክሪፕት ካልነበረ ማለት ክብር ይገባሻል። ዋት ለቪው ምናምን እንደዚህ አይነት እንትኖች ስለሚሰሩ ነው። የሆነ ቆንጆ ምሳ ጋብዟት። እሺ ሶስተኛው ጥያቄ ደግሞ ከገንዘብና ቆይ እንጂ ሁለተኛው መች ነገርኩሽ? እንዴት ሁለተኛው መች ሰማሽ? ገንዘብ ድሮ ተማሪ ያለን ከገንዘብና ከእውቀት ስንባል ሁላችንም እውቀት ነበር የምንለው። የዘንድሮ ተማሪ ገንዘብ የሚል ይመስለኛል። እቺ ልጅ ወላጆቿ የትምህርት ቤት ክፍያውን እሷ እንድትከፍል የሚያደርጉት ለዛ ነው እንደዚህ ገንዘብ ያለችው። አይ ሆፕ ኢንጆይ ያደረጋችሁን ተስፋ አደርጋለሁ። ውድ የቢናታቲ ቤተሰቦች እስቲ ወደ ተከታዩ ቪዲዮ ከማለፋችን በፊት እንደተለመደው ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመንካት ላይክ አድርጉልን። ቪዲዮአችን እያሉ ተከታዩ ቪዲዮ እናመራለን። ሽንት ቤት ገብተህ አልመጣም ስትል አልወጣ ስትል ደግሞ ደውልልን። እሺ ደውላለሁ። ፓወር ባንክ ምናምን ይዘሃል? አዎ ይዣለሁ። ስደት ነው እንደሚሄደው ስራ በዝቶብኝ ያልመጣሁት በሰላም ያገናኘን ብለሃለች። አዎ ደግሞ ውስጥ ብቸኝነት ከተሰማህ ደውልልን አደራ። አራት አካርዱ ቶሎ እኮ ነው የምወጣው። ማ አንተ? በነገራችን ላይ አሉ ሽንት ቤት ገብተው በተለይ ስልክ ከያዙ አንድ ሰዓት የግላቸው ነች። በጣም ብዙ ሰዎች አሉ። እሺ ወደ ተከታዩ ቪዲዮ እናልፋለን። እንግዲህ አስቀድመን ቅድም እንዳላችሁ ዛሬ ቪዲዮ ለየት የሚያደርገው ምንድነው? ከሀገር ውስጥም ከሀገር ውጭም ያሉ ቪዲዮዎችን ይዘንላችሁ የመጣ ነው። እስኪ ወደ ተከታዩ ቪዲዮ እንለፍ። ጀለስ ብርቱካኗን ገዝታ ሱቅ የገዛችው ነው። ጀለስ መጥቶ በሌላ ቤተክርስቲያን ፍስ የት ብሎ ይፈልጋል? እስኪ አሁን የሚሮጥም ሰው የለም በአቅራቢያው። ከማማተብ ውጪ ምንም ማድረግ አይችልም። እሺ ወደ ተከታዩ ቪዲዮ እናልፋለን። ስራ አሪፍ ነው። እሽካባች ይላል። ሰላም ነው። ፓርኪንግ ዝርዝር ግን የለኝም። ይኸው አለኝ እኔ ምን ነው ጋሽ እንዴት ነው አገባቡ? ጀመር ቅድምም እኮ እያየሁ ነው። ሂሳብ ሲከፈል አራት ነው ሽንት ቤት የተመላለስ አንተ በቃ የራስን ተጋብዘህ ማተድ እኔ ደግሞ ማልሰራበት
ጋሽዬ እኔ እንደዚህ አይነት ሰው በጣም እያስጠላኝ ነው። እንዳሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራ ናችሁ ሁሌ በቃ እንደዚህ እኮ ያስጠላል። ጋሽዬ ሙና ነው የምትረብሽ። እንግዲህ እንደዚህ አይደረግም። ይሄን ደግሞ ከማስቲካ ብላበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጥኝ ሙስመቶ እሺ ቴንክ ዩ ጋሽ አከባቡ ምን ነው አንተ? እሺ 2025 ትምህርት ቤት ጎዝዬ ክላስ ገባች። ጉድ እኮ ነው። ይሸታል እኮ አይደለ? ታምር ነው። አይ ትውልድ። እሺ ተከታታይ ቪዲዮ እናልፋለን። ነፂ እናገኛታለን። ምስል ጨዋታ ጨጓራዬ አንጀቴ ጨጓራዬ ያርሰናል ደጋፊ ጠብቄው የነበረው ነገር መከራውን ያየ ሰው ቢኖር ምድር ላይ በዚህ ሰዓት ያርሰናል ደጋፊ ያው ማይሰርን ያገዙት ነው። በርግጥ ግን ክፉ ለነጻነት። እሺ ወደ ተከታይ ቪዲዮ እንለፍ። አቤት 18 ዓመት ከሞላ 2 ዓመት ከ9 ወር ከ3 ሳምንት ከ2 ቀን ከ10 ሰዓት ነው እና አይ እንደው ላስታውስ እኮ ብዬ ነው። ማለቴ ማስታወሱ ለምን አስፈለገ ብዬ ነው። አግባብና ልትለኝ እንዳይሆን ብቻ ምን አገባኝ። ሲጀመር አንተን ማን ይፈልጋል? ቦዘ ማለት ምን ማለት ፈልጋል? ምን ማለት ፈልጋለህ? አልቻልኩም እኮ ነው። ምሳ 4 እንጀራ ቁርስ 4 እንጀራ እየበላ አልቻልኩም እኮ ነው። ውጣል በቃኝ። በቃ 18 ሞቷል። ይመቾት አባቢ። ወደ ተከታዩ ቪዲዮአችን ስናልፍ ደግሞ እቺን የባለማዶ ቪዲዮ ተጋበዙልኝ። ተቃጠለ እኔ አባቱ ናቸው እኮ ሬሶ የደማፋቸውን መከራ እኮ ነው የሚገርመው። ሽም የጨዋን ዕቃ ነው የደቀቃት ከፈንዲሻው ጋር። አንዳንድ አባቶች ደግሞ ነርቨስ መሆን በጣም ከአይምሮ በላይ ነው። እሺ እቺንም በተመሳሳይ የውጪ ቪዲዮ እስኪ ይያት። ሰው ሊያቃጥል ነው ሰው ብላ ያደረጉት ስፖኑ ማንኪያ ይሄማ አባል እንዴ እጃቸውን ቢነሳ አስቆይ እንዴ ምን አይነት እንዴ ምን ይቀልሉት ግን ላቲን ናቸው ዶ አይዊሽ እንዶ ላቲን ልበቻልኩና ስፓኒሽ እንዶ ምን ማለት እንደቻሉ ብሰማቸው እጃቸውን ነው የሚልጣቸው። እቺን ፈላስኪን ያት ዘክዳብ ነው ሰባይ ጉድ ያለው ጣፋጭ አንደበት ነው ያለሽ። ጠቅሟል የፈረንጅ ልጅ መሆን። እኔ ያበሻ ልጅ ቢሆን እንትን በርበሬ አጣና ላይ ነበርሽ። ሀዘንና ደስታ በኩል ሳስት ሲመጡ ነገሪ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግዣለሁ። ምን አርግዣለሁ? አዎ ያንተ ቅንቅናምነት ሳያንስ ሌላ ቅንቅናም ወደዚህ ምድር አስመስል ምፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳን አስቀማርሽ እንኳንም አርግሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት።
አስወረድኩት። አንቺ አውሪያት እንግዲህ ወደዛ አድርጊ። አስወረድሽው። ልጄን ተግሞጠሞጥሽው። ልጄን አንቺ አውሪ። ልጄን ተግሞጠሞጥሽው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው? ልጄ ሪአክሽን አለው። እስኪ ተርፈሻል ዶዶ ተርፈሻል። so way he dance ውዶ ተርፈሻል። ገባ ወይ እንዴት ጠፋ ሰላም ምን ነገር ጣለ? እኔ ልጅ አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ። እሺ አንተ ከሆኜ እኮ ሊጨርሰው እኮ ብዬ እኮ ነው። ስንት ጊዜ ይፈጃል ጉዳዩ? ጉዳይ ትንሽ ነው። አንድ 3 ወር። በጣም አሪፍ። ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ። የ3 ወር 7500 ቀድመህ ታስገባለህ ለኔ። እሺ 7500 ይከብደኛል። ጤፍ አልሸመትልህም። በጣም አሪፍ። ውሃና መብራትም ትከፍላለች። ውሃና መብራትም ይመጣብሃል። ምንድን ነው አጎቴ ከያዘ ለራፍ ብዬ እኮ ነው የመጣሁት። ለኪራይ እኮ አይደለም ከራይ እኮ አይደለም። ይኸውልህ የዋሁ ስማኝ፣ የዋሁ እኔ ጋር ነው የሚቀንሰው። ያኛው አጎትህ 10000 ብር ነው የሚደርስብህ አንተ ገብተህ ይዛ ያኛው ጋር ብትሄድ 10000 ብር እኔ ጋር ነው 2500። የምን መጨማለቅ ነው? ምንድነው መጨማለቀው? ምንድነው ዘመድ ትላለህ እንዴ? እኛ ቤት እግሬ ይርገጥ አንድ ቀን አታድርም። አበሻቅጬ ነው ማስወጣ ወጣት ሲያመደ። እኔ ግን እውነት የዚህ ልጅ አክቲንግ በጣም ነው የሚገርመኝ። በቃ ሁሌም ሰርፕራይዚንግ ነው። በዛ ላይ ፒውር አርት በቃ አክሰንቷ ምኗ። እሺ ሚስትን አረብ ሀገር አይደለም ኑሮ እኮ እንደዚህ ቀላል እንዳይመስልሽ አንገት። አዎ ቤቱ ውስጡ አልቆ ቤቱ አሁን ምን የቀረ መሰለሽ? ጅብሰማ 2 ወር አለፈ ካሰረው ጅብሰም ባለፈው በሬዎች ጫር ጅብሰም ያሰራሁት ምን ሰው ስም ታጠሻለሽ? ጅብሰሙ ሰርቶ ጅብሰሙ አልቋል ቤቱ እንደምታየው ማለት። አሁን የቀረው ከውጭ አሸዋ ግርፍ ነው የቀረ። ከውጭ አሸዋ ግርፍ ነው የቀረ። ከዛ ሽምብራ ግርፍ፣ ከዛ ባቄላ ግርፍ እያለ ይቀጥላል። ባቄላ ግርፍ ማለት እንዴ? ሽምብራ ግርፍ ነው ምን ሰው ማለት አኒሜሽን በሰው ማለት ጋር ይሄ ሰው የግርፉ ስም ነው። አሸዋ ግርፍ፣ ሽምብራ ግርፍ፣ ባቄላ ግርፍ፣ መጨረሻ ላይ አተር ግርፍ ይባላል። በአራት ደረጃ ማለት ነው። ዱቤ ግርፍስ እኔ እኮ ብር ላኪ አይደለም የመጣሁት። ቤቱን አሳየኝ። ምን ቪዲዮ አብርቼ ነው? ካሜራው መች ይሰራል? የኋላው ካሜራ ተብላሽ ትል እንደ አንቺ ያላት እንዱ ሰው ማታሚ ሴትዮ እንዲሁ ቅሪና የፊተኛው የኋላ ከሌለ የፊት ይሰራል እንዴ? ላረ እንደም ሆነሽ ነው። እሺ አሁን ብር ላኪልሽ አይደል የምደውል። ለማንኛውም እቺ ለሽምብራና ለባቄላ ግርፍ ዝም ብለሽ 500 ብር ላኪ። ካሁን ምን ቸገረኝ ተውልሻለሁ። እኔ እኮ እርሻ ተቸኩል የመጣሁት አንገት። አዎ እናት ባንክ አለ በዛ አስገቢልኝ። እሺ አሳይሻለሁ ቪዲዮ ኮይ ምንም እንዳታስቢ ችግር የለውም። ካሜራ እኮ እንዲህ ውድ መስሽ 120 ብር ተብሎ እኮ ነው የኋላውን ካሜራ ለማስቀየር። አበሻኪውና ሰርች አሳይሻለሁ ችግር የለም። እሺ አሁን ስራ ላይ ነው። ቆይማሽ እስኪ ወደ ተከታዩ ቪዲዮ እንለፍ። አረቦች ናቸው። እንዲህ የዘፈነልህ ተባባሪ ምን ሆኖ ነው አባቴ? እንዲህ የዘፈነ ያው ኤሌክትሪክ እየሰራ ነው እንግዲህ ፊኛው ሲፈነዳ እንዴት አይነት ድንጋጤስ ሊገባ እንደሚችል ራሱ ደንግጫለሁ። እንዴት እንደደነገጠ እዩት። እናቴ ድረሽ ቱቢ ሆነስ የምር እኔ ራሱ በጣም የደነገጥኩት እኔን ይለንግጥል።
ይሄ ልጅ አወቃችሁት አይደል? አስታወሳችሁት? ወደ ተመልካቾቼ ላከኝ ያለ ወደ ካናዳ ግሬት ብሪቴን እና አሜሪካ ላኩኝ ያለ ቪዲዮ ይሰራ ነበርና ፍራንክ አረገን የሄደው ለካ ዱባይ ነው። ይሄው ቪዲዮውን እያሳየን ነው እንግዲህ የምን ዱባይ ነው? ፍራንክ ነው ይስብላል። ኧረ አታሳይ አይደለም አትልም እንዴ አንተ ኧረ እኔ ለስንቱ አወራሁ። በቃ እነሱ ልጅ ማድረግ ነው እያልኩ ጌታን ጓደኞቼ ስልክ ደውለው ጀግና ነሽ ይመች እውነት። እስቲ ወደ ተከታዩ ቪዲዮ እንለፍ። አይሆፕ ውድ ተመልካቾቼ በቪዲዮ ፈታ ዘና ያላችሁ ተስፋ አደርጋለሁ። እስቲ ወደ ተከታዩ ቪዲዮ እንለፍ። ሄሎ አቤት ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እጠቡት ያሉትን ማጠብ ነው እንዳለ። ሄሎ አቤት። አይ አንቺን አይደለም እዚህ ከልጆች ጋር እያወራው። እሺ የት ነሽ? ማን ይበል? ይኸውልሽ በቃ እኔ አሁን ገላዬን ልታጠብ ተዘጋጅቶልኝ ያለሁት ጠንቋይ እንድሪያስ ነኝ። ማን ይበል? አላወኩህም። ዛሬ ነው የምታጠብበት ቀን፣ መታችሁ ጀርባዬን ሹኝ እያልኩሽ እኮ ነው። ማን ናቸው? አላወኩህም። እኔ ጠንቋይ እንድሪያስ ነኝ። በቃ ተሳስተሃል። አይ አንቺ ደግሞ ግብር ሳታመጪ ስትቀሪ ሁሌ ተሳስተሃል። እኔ እንደሆነ ማንም አይሸውደኝም። ሄሎ ይኸውልሽ አሁን ለማንኛውም ዛሬ ነው ፕሮግራሙ። ከእኩለ ሌሊት 8 ሰዓት ጀምሮ ሁላችንም ተነስተን ራቆታችንን እንሮጣለን። ተዘጋጅ። በኢየሱስ ክርስቶስ መንፈሳችሁ ይመታ። በኢየሱስ ኧረ ተይ እንዴ! ምን ነው ይሄን ያለ? በናዝሬቱ ጌታ በኢየሱስ ክርስቶስ ተይ ማርትዬ፣ ኧረ እባክሽ ተይ፣ እንደማንተዋወቅ ወጋ። በኢየሱስ ጌታ ኢየሱስ ጌታ ነው የኔ ወንድም። እኛ ከራቁቱን ከሚሮጥ ሰው ጋር ህብረት የለንም። እኛ ያለን ህብረት ከኢየሱስ ክርስቶስ ጋር ነው እንጂ ከሌሊት ራቁቱን ከሚኖሮት ጋራ ምንም አይደለም። እሱ ሳይሆን ዋናው ቁም ነገር ምን መሰለሽ ማርትዬ ስሚኝ። ኧረ ማርትዬ ተይ። ይኸውልሽ ግን በጣም ምን ይገርመኛል የሀገራችን ሰዎች እዛ ላይ ልምታችን እንግዲህ ተሳሳተባክ መዝጋት ትችላለች። ግን በቃ አንዱ ተቸግሮም ይሁን ተሳስቶም ቢሆን ብላ እስከመጨረሻው ነው የሰማችውና ይሄ ልጅ ባይዘ በጣም ነው የሚመቸኝ። ከዚህ በፊት በራሱ ዩቲዩብ ቻናል ብቻ አላቅም ሰማው ነበር እንዲህ ሰዎች ጋር እየደወለ ፕራንክ ያደርጋቸዋል። ብዙ ጊዜ ደግሞ የሚጠቀማት ፌክ አይደንቲቲ እቺ ጠንቋይ እንድሪያስ ነች። እና እስቲ ወደ ተከታዩ ቪዲዮ እንለፍ። አመሰግናለሁ። በድጋሚ ቤት ታፈሰ እናገኛታለን። መጋበዜ አይቀርም። ፖለቲካውን እንዲተነትኑልን የሚሰማውትን እንዲነግሩ ደሞም እንግዲህ እንደ ሽማግሌም እንዲመክሩ ማስቸገሪያ አይቀርም። በመጨረሻ ማለት የሚፈልጉት ነገር ካለ መልእክቱን ያስተላልፉ። እኔ ግን እግዚአብሔር ይስጥልኝ። ሁለተኛ ትደውይልኝ። እኔ ይሄን ፕሮግራም ብዙዎቻችሁ ታስተውሉታላችሁ ያስባለሁ። እንትን ኤልቲቪ ቤት ኤልቲቪ ሾው እና አብዛኞቹን በጣም እንደዚህ ፖላይትሊ ያለ የምታወራቸውና አይ ቲንክ በቅርቡ አርፈዋልና ነፍሳቸውን አጸደ ገነት ያኑሩልንና ፖላይትሊ ያወራቻቸው ግን ኦፍ ካሜራ ምን ብትላቸው እኔን ያል ምርር ብላችሁ አትደውይልኝ አሏት። ወይ ዊሽ በቃ ከዛ በኋላ እንዴት ሪአክት እንዳደረገች ማየት ብንችል ደስ ይለኝ ነበር። እሺ ወደ ተከታዩ ቪዲዮ ስናልፍ እናገኛት ቪዲዮዎች ነው። ሰርግ ነው አይ ቲንክ አረጀ እስ ወደሪት ማስገቡት ባንዱ ካልቸራል ወደ ትራዲሽናል ወደ ዘመናዊ ሊወስደው ሲል ማንዱላ ወደ መስመር። እስቲ ቀጣይ ቪዲዮ ስንሄድ ስናልፍ እዚህ ጋር ቶማስን እናገኛለን። ጦርጳን አንቺ ሴት ነሽ? እውነት ቼክ አርጋት ተብዬ ነው። ክፈች። ይሄ ጎረምሳ ነው እንደ ግብግብ ሊፈጥር ነው ከኔ ጋር።
እኮ እዛ ኳስ ፍጥር ምናምን ሎጬ ምናምን ስታገቢ አይተናል ወይ? ስታገባ ክፈች ዋው ጎንደሬ ነሽ እንደ አንቴና አይ ሴት ናት አዎ በቃ ተረጋግጧል ፈርም አንቺ እንደ ሴት ናት አዎ መልኩ ነው አሁን ሂማኔር ብታረግላትና እንትን ብትል እኮ ጸደይ ችግር ጥፍሯን አሰሯት እንዳለ ፋሽቶ እንደውም ታቀርባለች ቶማስ ተደርጓል 7% አፕሩቭ አድርጌያለሁ 30ውን አሁን ነገ ነግራለሁ አሁን የቀረው ነው ያደርግና እሺ ቆይ ሴት ናት ይሞቃል ወይ ቶማስ በነገራችን ላይ አንድ እግር ኳስ ተጫዋች ነች እና በሷ እንትን ላይ ሪያክት ያደረገው ብዙ ሚዲያ ላይ ቀርባ ነበር ምንድነው የተፈጠረው ነገር ወንድነሽ ተብዬ ከእግር ኳስ ተገለልኩ እና ፍረዱኝ ብላ ሚዲያ ላይ ወጣ ነውና በሷ ነው ሪያክት ያደረገውና አይ ሆፕ ውድ ተመልካቾቼ በቪዲዮ ዘና ፈታ ያላችሁን ተስፋ አደርጋለሁ። ውድ የቢናት ቤተሰቦች በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እግዚአብሔር ፈቅዶ እስክንገናኝ ድረስ በያላችሁበት በቸር ቆዩ፣ መጤና ቆዩኝ እያልኩ እዚህ ጋር መሰናበታችሁ ይሆናል። እንግዲህ ለቻናሌ አዲስ የሆናችሁ ቤተሰቦች በድጋሚ በትህትና የምጠይቃችሁ ነገር ቢኖር ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ ትብብራችሁን ታሳዩን በአክብሮት እጠይቃለሁ። ሌላ ቪዲዮ እስክንገናኝ ድረስ በቸር ያገናኘን። ሰላም ሁኑልኝ። ባይ ባይ። ቻው